በነጋታው ምን የመሰለ ታማሌ ሰርታ ለደንበኞቿ በድጋሚ ታቀርባለች ማለት ነው። ደንበኞቿም እጥፍ ሆኖ ጣፍጧቸው ይበላሉ ማለት ነው። እንግዲህ ካልገባችሁ ልጅቷን ነው በቃ ሶርሷ፣ የስጋ ሶርሷ አናቤል ጎሜዝ ሎፔዝ ስለምትባል ስለ አንዲት ሜክሲካዊት ሴት ነው የምነግራችሁ ዛሬ ታሪክ። አናቤልን እንግዲህ ብዙዎቻችን የምናውቃት በአሻንጉሊቷ ነው አይደለም? እቺ ዲመን ፖዘስድ የሆነችው አሻንጉሊት። እንግዲህ እቺ ሴት ከዛች አሻንጉሊት አትተናነስም። ምናልባት እቺ አሻንጉሊት እንደ ሰው አትራመድም አትንቀሳቀስም እንጂ እቺ ሴት ግን ስሟን ይዛ በቃ ያደረገችው ነገር ለማመን የሚከብድ ነው፣ ለማሰብ ለማየት የሚከብድ ነው። እንግዲህ ታሪኩ የተፈጠረው ሜክሲኮ ውስጥ ነው። እቺ አናቤል የምትባል ሴት በእድሜዋ ገፋ ያለች ሴት ናት እና ታማሌ ታዘጋጃለች እና የሚዘጋጀው ከስጋ ነው። እና እቺ ሴት እንግዲህ በጣም ታዋቂ ታማሌ ታዘጋጃለች። በጣም ጣፋጭ ነው። ብዙ ከስተመሮች አሏት። ብዙ ከስተመሮች ምግቧን ወደው ጣፍጠው ነው የሚበሏት እና እንደነገርኳችሁ ከስጋ ነው የሚዘጋጀው እና ስጋ የምታመጣበት ገንዘብ ብዙ ጊዜ ያስጨንቃት ነበር፣ እንደሷ ማለት ነው። ከስጋ ስለሚሰራ ግዴታ የስጋ ወጪ እየበዛባት ይመጣል። እንግዲህ በዚህ ጊዜ ነው አንዲት ምስኪን የ12 ዓመት የምትጠጋ ልጅ መንገድ ጣፍቷት ወደ እሷ አቅጣጫ ስትመጣ ታያታለች ማለት ነው። እና ልጅቷን ቆማ ታናግራታለች። ልጅቷን መንገድ እንደጠፋባት ትነግራታለች። እንግዲህ በዚህ ጊዜ አናቤል እንደ አንዲት እናት እኔ ላሳይሽ ትልና ልጅቷን ማምናት ይዛት ትሄዳለች። ወዴት ይዛት ትሄዳለች? ወደ ቤቷ። እንግዲህ ቤቷ ከወሰደቻት በኋላ በጣም በዘግናኝ በሆነ ሁኔታ ልጅቷን ህይወቷን ታሳጣትና ያ ሐሳብ የነበረባትን የስጋ ፍላጎት የስጋ እንትን በዚች ልጅ ተቀይረውና በነጋታው ምን የመሰለ ታማሌ ሰርታ ለደንበኞቿ በድጋሚ ታቀርባለች ማለት ነው። ደንበኞቿም እጥፍ ሆኖ ጣፍጧቸው ይበላሉ ማለት ነው። እንግዲህ ካልገባችሁ ልጅቷን ነው በቃ ሶርሷ፣ የስጋ ሶርሷ ልጅቷ ነበረች ማለት ነው። እና ይሄ ነገር የተመቻት እቺ ሴት ምን ታደርጋለች? ከዚህ በኋላ በቃ የስጋ ምንጯ ሰው ይሆናል ማለት ነው። እና ብዙ ሆምለስ ሴቶችን፣ እነዚህ ሴተኛ ዳሪ ሴቶችን፣ በቃ ሰው የሌላቸው ቤተሰብ የሌላቸው ጠያቂ የሌላቸው ሰዎችን በዚህም በዛም አድርጋ ወደ ቤቷ እያስገባች በጣም ብዙ ሴቶች ነው ደግሞ ብዛት የምትጠቀመው የስጋ ምንጭ እያደረገች ለብዙ ዓመታት ስትጠቀም ቆየች ማለት ነው። እና በብዙ ዓመታት ውስጥ ወደ 50 የሚጠጉ ሰዎችን ነበረ ህይወታቸውን አሳጥታ እንደዚህ አይነት ለመናገር ለማሰብ የሚከብድ ነገር ስታደርጋቸው የነበረው። እንግዲህ እንደዛ እያደረገች ህይወቷን ስትመራ ቆይታ አንድ ቀን ቤቷ ውስጥ የጋዝ ሊክ ይፈጠራል እና ሽታ በጣም ያመጣል እና ጎረቤቶቿ ይሄ ሽታ በጣም ስለረበሻቸው ከዛ ሽታ ጋር ደግሞ የሚመጣ ሌላ ሽታ በጣም አለና በጣም ሲረብሻቸው ፖሊስ ይደውላሉ ማለት ነው። ፖሊስ ይደውሉና ፖሊስ መጥቶ በኃይል ቤቱን ሰብሮ ይገባል። እንግዲህ ፖሊስ ቤቱን ሰብሮ ሲገባ ያገኘው ነገር ለማየት የሚዘገንን ለመስማት የሚሰቀጥጥ በጣም ዘግናኝ ነገር ነው ያዩት። እንግዲህ በሩን ከፍተው ሲገቡ ሳሎኗ ላይ መሬት ላይ ወድቃ በእድሜዋ ወጣት የምትባል ሴት፣ ወጣትነቷን ራሱ አይደንቲፋይ እያደረጉት ፊቷን በማየት ነው። ከፊቷ በታች ያለው ሰውነቷ በሙሉ አጥንት ብቻ ነው የቀረው፣ ስጋ የሌለው ጭንቅላቷ ብቻ ከነፀጉሩ ከነ ሁሉ ነገሩ አለ። ከዚህ በታች ግን ሙሉ ለሙሉ ስጋ የለም፣ አጥንት ብቻ የቀረ ሰው ያገኛሉ ማለት ነው። የሰው ሬሳ ያገኛሉ። እንግዲህ በጣም ይሄ ከባድ ነገር ነው። ከዛ በኋላ እንግዲህ ቤቷ ሲፈተሽ ነው ብዙ አይነት አጽም የተገኘው እና እቺ ሴት ወደ ህግ ትሄዳለች ማለት ነው። እንግዲህ አስቡ፣ በጣም ብዙ ነው፣ በቁጥር ስታስቡት ብዙ ነው። እነሱም ብቻ ለሚገደለችው ገላ ለሌላ ሰው ነው ያበላቻቸው። እንግዲህ አስቡ፣ ገንዘባችሁን ከፍላችሁ የሰው ስጋ ስትበሉ እና ወደ ህግ ትሄዳለች፣ ኢንቨስቲጌት ትደረጋለች ምናምን። እንደሱ አገላለጽ ምንድነው የመጀመሪያው አይዲያው ራሱ የመጣላት ያኔ ስጋ ሶርሷ የምታወጣው ወጪ ስለበዛባት ያችን ምስኪን የ12 ዓመት ልጅ ስታገኛት አንደኛ ሜንታሊ ስቴብል እንዳልሆነች ነው የተናገረችው። ራሷን እንዳልሆነች በቃ እብድ ነኝ አይነት ነገር አለ አይደለም። ለምን በህግ ይሄ አእምሮን የሳተ ሰው ወንጀል ሲሰራና ጤነኛ ሰው ወንጀል ሲሰራ አንድ አይነት አይደለም።
እና እንደዛም ብላ ልታመልጥ ነበርና ሰይጣን መክሯት ያንን ነገር እንዳደረገችው ካደረገችው በኋላ ግን በቃ አዳፕት እንዳደረገችው የመጀመሪያው ጊዜ ከባድ ነበር አለች። በቃ የመጀመሪያው ጊዜ ለማድረግ ከብዷት ነበር። ከዛ በኋላ ግን በጣም አዳፕት አድርጋው ስራዬ ብላ ነበር የያዘችው ማለት ነው። እንግዲህ እቺ ሴት እንደዛ አይነት ነገር አድርጋ በስራዋም አልተጸጸተችም። እንደውም ያ የጋዙ ሊክ ባይፈጠር ኖሮ እሷ እንደማትያዙሉ ነበረ። እንዴት ነው እንደዚህ እኮ ባይሆን ብላችሁ የምታወሩት ነገር አለ። እንደዛ ብላ እስከማውራት የደረሰች ነች። እንግዲህ እሱ ደግሞ ለሚገርመው እንደዚህ አይነት ወንጀል ሰርታ የተፈረደባት ፍርድ 25 ዓመት ብቻ ነው እና ከ25 ዓመት በኋላ ስትወጣ እንግዲህ እቺ ሴት ምን አይነት ነገር ልታደርግ እንደምትችል እግዚአብሔር ነው የሚያውቀው። እና ይሄ ታሪክ ሜክሲኮ ውስጥ የተፈጠረ ታሪክ ነው። በጣም ዘግናኝ ታሪክ ነው እና እንድትጠራጠሩ ነው የሚያረጋችሁ። እኔ እጠራጠራለሁ ማለት አይደለም መንገድ ላይ የተሰራ ነገር ሆቴል ራሱ ስትገቡ ምንጩ አይታወቅም። ምንጩን አናየውም። ሄደን ግን አዘን እንበላለን። በተለይ ስጋ ነገር ያጠራጥራል። እንደውም እንደ ቀልዱ እኮ እኛ ሀገር የአይጥ ምንም አበሉን እንላለን። ግን ተመስገን እንስሳ ነው አሁንም ድረስ። አስባችሁታል ሰው ስትበሉ? እና በጣም ዘግናኝ ነገር ነው። እንግዲህ ሜክሲኮ በብዙ ዘግናኝ ነገር ትታወቃለች። በብዙ ሰቅጣጭ፣ በዚህ በጣም ብዙ ካርቴሎች ያሉበት ሀገር ነው። ብዙ ዘግናኝ ነገሮች ይደረጋሉና የዛሬው ታሪክ እንግዲህ በዚች ሴት ላይ ያመጠነጠነ ነው። እንግዲህ ሰሞኑን እንደምታውቁት አናቤልም አሻንጉሊቷ ራሱ ጠፍታለችና እንግዲህ እሷ እስክትገኝ ብዙ ብንሰማው ነገር አለ። ኤኒዌይስ የዛሬው ታሪክ ይህን ይመስላል። አዲስ የሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ታሪክ የምትወዱ እንደዚህ አይነት ታሪክ እንዳያመልጣችሁ ቤተሰብ ሁኑ። ቤተሰብ ሆናችሁን ደግሞ አብራችሁኝ ያላችሁ አመሰግናለሁ። በጣም ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ዋሉ። ባይ